በአሁኑ ወቅት ብዙ ሰው ዩቲዩብ አውቶሜሽን ቻናል ከፍተው አሪፍ ገቢ ያገኘ ይገኛል። እናንተም ይህንን ማድረግ ይችላሉ። በቀላሉ የራሳችሁን የዩቲዩብ ቻናል ከፍታችሁ እንደማንም ገቢ ማግኘት ትችላላችሁ። ስለዚህ በዛሬው ቪዲዮአችን እናንተም የራሳችሁን የዩቲዩብ አውቶሜሽን ቻናል ከፍታችሁ ለመስራት የሚረዱ 7 ነጥቦችን እንመለከታለን። ወደ ቪዲዮአችን ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ፣ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማበረታታት ትችላላችሁ። ወደ ቪዲዮአችን ስንገባ ዩቲዩብ አውቶሜሽን ቻናል ለመስራት የሚረዱ 7 ነጥቦች ውስጥ የመጀመሪያውን እንመለከታለን። አንደኛው ኒች ነው። ይህ ኒች ማለት የሚያቀርቡበት የዩቲዩብ ርዕስ ወይም ጉዳይ ማለት ነው። ይህም ለምሳሌ የስፖርት፣ የቴክኖሎጂ፣ ፋይናንስ እና ምክሮች ሊሆን ይችላሉ። ለእናንተ አሪፍ የሆነውን ለመስራት የሚመቸውን አይታችሁ ዩቲዩብ ላይ ተፎካካሪ ያለውና ተመልካች ያለውን ኒች ትመርጣላችሁ። ከዛ በኋላ ዩቲዩብ ቻናላችሁን መስራት ትችላላችሁ። ይህም አንደኛው ኒች ማለት የራሳችሁን ርዕስ ወይም ጉዳይ እናንተ የምትሰሩበት ዘርፍ ማለት ነው። ሁለተኛው ነጥባችን ደግሞ አውቶሜሽን የምሰሩበት የዩቲዩብ አይነት ነው። ስለዚህ ዩቲዩብ አውቶሜሽንም ለመስራት በጣም ብዙ አይነት መንገዶች አሉ። ከነዚህም መካከል አንደኛው ሪዲት ስቶሪ ነው። ይህም ከቴክስት ቱ ስፒች ወይም ከሪዲት ወይም ከሌሎች ሶሻል ሚዲያዎች ታሪኮችን በመውሰድ በአይኤ ቮይስ ጀነሬት በማድረግ የራሳችሁን የሆነ ሪዲት ስቶሪ ወይም እንግሊዝኛ ትረካ ወይም የተለያዩ ትረካዎችን ማድረግ ትችላላችሁ። ይህም አንድ አውቶሜሽን የምሰሩበት አይነት ነው። ሁለተኛው ደግሞ አይኤ ጀነሬተር ቪዲዮስ ነው። ይህም በአይኤ ጀነሬት የተደረጉ ቪዲዮችን በማዘጋጀት የምትሰሩበት አይነት ነው። ይህም ከኢሜጅ ቱ ቪዲዮ ከቴክስት ቱ ቪዲዮ በመቀየር በቀላሉ ቪዲዮዎችን በመስራት በአይኤ ጀነሬት በማድረግ ቪዲዮአችሁን የምትሰሩበት መንገድ ወይም አይነት ነው። ሶስተኛው ደግሞ ኮምፒሌሽን ቪዲዮዎች ነው። ይህም ኮምፒሌሽን ቪዲዮ ከተለያዩ የዩቲዩብ ቻናሎችና ከሌሎች የዩቲዩብ ቻናሎች የተወሰኑ ክፍሎችን በመውሰድ ወይም ከቲክቶክ እና ከተለያዩ ሶሻል ሚዲያዎች ቪዲዮዎችን በመሰብሰብ የምትሰሩበት ዘርፍ ነው። ይህም ሶስተኛው ዘርፍ ወይም አይነት ነው። ይህንን ዘርፍ ስትጠቀሙ ግን ኮፒራይት ህጎችን የግድ መከተል አለባችሁ። ቪዲዮአችሁ ኮፒራይት እንዳይላክባችሁ ኮፒራይት ህጎችን መከተል አለባችሁ። አራተኛው ደግሞ ፌስለስ ቻናል ነው። ፊቱን ሳያሳዩ የምትሰሩበት ዘርፍ ሲሆን ይህም ጌም በመጫወት ስዕል በመሳል እና ሌሎችንም አይዲያ በመጠቀም ቪዲዮዎችን የምትሰሩበት ዘርፍ ነው። እነዚህንም 4 መንገዶችን በመጠቀም የራሳችሁን ቪዲዮ መስራት ትችላላችሁ። አሪፍ ዘርፎች ናቸው። እስቲ ሞክሯቸው። ሶስተኛው ደግሞ ዩቲዩብ አውቶሜሽንን ለመስራት ከሚረዱ ነጥቦች መካከል ሶስተኛው ቪዲዮ እንዴት መስራት እንችላለን የሚለው ነው። ቪዲዮ በቀላሉ መስራት የምንችለው በመጀመሪያ ስክሪፕት ራይቲንግ የሚባል አለ። ይህን ስክሪፕት ራይቲንግ በቻት ጂፒቲ ወይም በተመሳሳይ አይዎችን በመጠቀም በቀላሉ ስክሪፕት ራይት በማድረግ ወይም በመጻፍ የቪዲዮአችሁን መስራት ትችላላችሁ። ሁለተኛው ደግሞ ቮይስ ኦቨር ነው። ይህም ድምጽ ለመፍጠር የሚረዱ ዌብሳይቶችን በመጠቀም ቮይስ ኦቨር በማድረግ በቀላሉ ቮይሳችሁን ኦቨር በማድረግ ከዛም ቪዲዮ መስራት ትችላላችሁ። ሶስተኛው ደግሞ ቪዲዮ ኤዲቲንግ ነው። ይህንም ስትጠቀሙ ቪዲዮ ኤዲት ለማድረግ የሚረዱ ሶፍትዌሮችን በመጠቀም ለምሳሌ ካፕካት፣ አዶቢ ፕሪሚየም እና የተለያዩ ቪዲዮ ኤዲት ማድረጊያ ዌብሳይቶችን በመጠቀም በቀላሉ ቪዲዮአችሁን ኤዲት ማድረግ ትችላላችሁ ወይም ማዘጋጀት ትችላላችሁ። ስለዚህ እነዚህ 3 መንገዶችን በመጠቀም በቀላሉ ቪዲዮአችሁን መስራት ትችላላችሁ። ቪዲዮአችሁን ሰርታችሁ ከጨረሳችሁ በኋላ ግን የግድ ቴምብኔል እና ታይትል ስለሚያስፈልጋችሁ አስገራሚ የሆኑ ቴምብኔሎችና ታይትሎችን ለመስራት የሚረዱ ዌብሳይቶችን ወይም አፖችን በመጠቀም በቀላሉ መስራት ትችላላችሁ። ቴምብኔል ወይም ታይትል ለምሳሌ ካንቫ፣ ፒክስል አርት እና የመሳሰሉትን በመጠቀም በቀላሉ ለቪዲዮአችሁ ቴምብኔል እና ታይትል መስራት ትችላላችሁ። ወደ አራተኛው ነጥባችን ስንገባ ደግሞ ዩቲዩብ አውቶሜሽን ቻናል ለመስራት የሚረዱ አራተኛው ነጥባችን ነው። ስለዚህ ዩቲዩብ ቻናል ማቋቋም ነው። እንዴት ነው ዩቲዩብ ቻናል የምናቋቁመው? ዩቲዩብ ቻናላችንን የምናቋቁመው በቀላሉ የቻናላችንን ስም፣ ሎጎና ዲስክሪፕሽን በማዘጋጀት ነው። በተጨማሪም ሲኦ ወይም ሰርች ኢንጂን ኦፕቲማይዜሽን በመጠቀም ነው። ስለዚህ ይህም ሲኦ የሚባለው ብዙ ጊዜ ሰው ሰርች የሚያደርጉ ነገሮችን የሚያሳያችሁ ወይም የሚነግራችሁ ሲኦ ማለትም ሰርች ኢንጂን ኦፕቲማይዜሽን ይባላል። ሌላኛው ደግሞ ቁልፍ ቃላትን ወይም ኪወርዶችን፣ ርዕስ፣ ዲስክሪፕሽኖችን እንድታገኙ የሚረዱ ኪወርዶች ናቸው። ስለዚህ ይህም ቁልፍ ቃላት ወይም ኪወርድ የሚባሉ ብዙ ጊዜ ሰው ሰርች የሚያደርገው ቃላቶችን ለማግኘት የሚረዱ
ማለትም ብዙ ጊዜ ሰው ሰርች የሚያደርገው ቃላቶችን እንዴት እንደምታውቁ የሚረዱ ኪወርዶች ናቸው። ሌላኛው ደግሞ ታግ ነው። ብዙ ጊዜ ደግሞ ከቪዲዮአችን ጋር የሚመሳሰሉ ታጎችን የምናስቀምጥበት ታግ ይባላል ማለት ነው። ዩቲዩብ አውቶሜሽን ለመስራት ማለትም አምስተኛው ነጥባችን ደግሞ ሞኔታይዜሽን ነው። እንዴት ነው ሞኔታይዜሽን የምንሆነው? ዩቲዩብ ፓርትነር ፕሮግራም ወይም ዩቲዩብ ፓርትነር ፕሮግራም ለመግባት 1000 ሰብስክራይብ እና 4000 ሰዓት እይታ ስታገኙ ነው ወደ ዩቲዩብ ሞኔታይዜሽን ፓርትነር ፕሮግራም የምትገቡት። ማለትም ሌሎች ህጎችም አሉ። እነሱን ህጎችን ከተከተላችሁም ከፈጸማችሁ በቀላሉ ወደ ዩቲዩብ ፓርትነር ፕሮግራም መግባት ትችላላችሁ። ይህም አምስተኛው ነጥባችን ነው። ወደ ስድስተኛው ነጥባችን ስንገባ ደግሞ ዩቲዩብ አውቶሜሽን ለመስራት የሚረዱ እቃዎች ናቸው፣ ማለትም ቱሎች ናቸው። ከአውቶሜሽን እቃዎችም አንደኛው ቪዲዮ ይዘትን ለመፍጠር የሚረዳው ነው። ይህም በአሁኑ ጊዜ ብዙ ሰው የሚጠቀመው ቻትጂፒቲ ነው። ስለዚህ በቀላሉ ቻትጂፒቲን በመጠቀም ቪዲዮ ይዘት ለመፍጠር ትችላላችሁ። ሁለተኛው ደግሞ ድምጽ ነው። እነዚህን ስክሪን ላይ የምትመለከቱትን ዌብሳይቶችን በመጠቀም ድምጾችን መስራት ትችላላችሁ። ሶስተኛው ደግሞ የቪዲዮ ኤዲቲንግ እቃዎች ናቸው። ስለዚህ ካፕከት፣ አዶቤ ፕሪሚየም እና ሌሎችንም በቪዲዮ ኤዲት የምታደርጉበትን ቪዲዮ ኤዲት ማድረጊያ በመጠቀም በቀላሉ ቪዲዮችን ኤዲት ማድረግ ትችላላችሁ። ሌላኛው ደግሞ እቃ የቻናላችሁን ታስተዳድሩበት መንገድ ነው። ይህም መንገድ ለምሳሌ ቲዩበዲ ሊሆን ይችላል ወይም ቪዲኬ በመጠቀም በቀላሉ ቪዲዮአችሁን የራሳችሁን ቻናል ማስተዳደር ወይም ቻናላችሁ ላይ ማድረግ የሚገባችሁን ነገሮች እዛ ላይ ስላሉ በቀላሉ ከዛ ከዌብሳይቱ በመጠቀም ቻናላችሁን ማስተዳደር ትችላላችሁ። ሌላኛው ደግሞ ሰባተኛው ነጥብ ዩቲዩብ አውቶሜሽን ቻናል ለመስራት የሚረዱ ሰባተኛው ነጥብ ደግሞ ቪዲዮ ቫይራል እንዲወጣ የሚያስፈልጉ ነገሮች ናቸው። በዚህ ውስጥም ይህም እናንተ የሚሰሩበት ቪዲዮ ጥራት ያለውና ለተመልካቾች የሚጠቅም መሆን አለበት። ሌላኛው ደግሞ በተከታታይ ቪዲዮዎችን ፖስት ማድረግ ትችላላችሁ። ለምሳሌ በሳምንት 2 ወይም 3 ቪዲዮዎችን በተከታታይ ፖስት ብታደርጉ ቪዲዮአችሁ ቫይራል መውጣት ይችላል። ይህንም ነገር ስታደርጉ ደግሞ የኮፒራይት ህጎችን መከተል አለባችሁ። ኮፒራይት ህግ ካልተከተላችሁ ደግሞ ቪዲዮአችሁን ቫይራል እንዳይወጣ ስለሚያደርግ በቀላሉ የኮፒራይት ህጎችን መከተል አለባችሁ። በተጨማሪም ደግሞ በመጨረሻ እነዚህ ቲፖች ናቸው። ዩቲዩብ አውቶሜሽን ቻናል ከመስራታችሁ በፊት በመጀመሪያ ትንሽ ቻናሎችን በመመልከት ልምድ ማግኘት አለባችሁ። ይህም ቲፕ ነው። በተጨማሪ ደግሞ በተለያዩ ቻናል አይነቶች መሞከር አለባችሁ። የትኛው ይበልጥ እይታ እንዳለ እንድታውቁ ይረዳችኋል። ስለዚህ በተለያዩ ቻናሎች ከሰራችሁ በኋላ አሪፍ ያለውን ደግሞ ኮንተንት ደግሞ ለራሳችሁ መስራት ትችላላችሁ ማለት ነው። በአጠቃላይ ዩቲዩብ አውቶሜሽን ቻናል ለመስራት ጊዜና ጥረት ይፈልጋል። ነገር ግን በትክክል ከተከበራችሁ ስኬታማ ትሆናላችሁ። የዛሬው ቪዲዮአችን ይህንን ይመስላል። ከቪዲዮ እንደምትጠቀሙት በጣም እርግጠኛ ነኝ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ባሪፍ ቪዲዮ እንገናኛለን። ደህና ቆዩልኝ።